ሺህ ክንድ ታቦቱን ይከተል እና ምን እናርግ? መስፈርቱ መቀደስ ነዋል። ተቀደሱ፣ ዝም በሉ፣ ጦር መሳሪያ እንያዝ እንዳትይዙ እና ውጡ፣ ከሰፈር ውጡ። እንዴት እንውጣ? ታቦቱ ይቅደም። ታቦቱን ካስቀደማችሁ ትደርሳላችሁ። አንዳንድ ጊዜ ታውቃለህ እንቀድማለን። አገልግሎትን ለመያዝ እንቀድማለን። በሰው እናደርገዋለን። በራሳችን ሲስተም እናደርገዋለን። እግዚአብሔር ይቅደም የሚል አሜን ይባል። 2018 አንተ አትቀድመውም፣ ታቦቱ ቀድሞልሃል። እግዚአብሔር ምስክሬ። እጆቻችሁ ከፋር መልእክት አለኝ። የእግዚአብሔር መልአክ ከፊታችሁ ወጣው። ታስቀድማለህ፣ ያስበልጣል፣ ይቀድምልሃል፣ ዮርዳኖስ ይከፈልልሃል። ለምን አንድ ሰው ለምን አሜን? አንዳንዴ እንቀድመውና ዋጋ እንከፍላለን። አትቅደም፣ ይቅደምል። በበግ ዘመን ፍየል አቱን ይላሉ አንዳንድ ሰዎች። ገፋ አድርገውና በግ ይሻልሃል በለው። አያስቀድም። እግዚአብሔር ይቅደም። በትዳራችሁ ይቅደም፣ በልጆቻችሁ ይቅደም። አልቀድመውም፣ ይቅደም የሚል አሜን ይበል። ልቀጥል ወዳጆቼ፣ ጊዜ እንዳልፈጅ ብዬ ነው ምሮጠው። ታቦቱ ከፊት ይቅደም። 2000 ክንድ ራቁ። ምክንያቱም መልአኩ ገብርኤል ጭቅጭቅ አያውቅም። ካልተቀደስ አንገትን ይቆልፈዋል። ከፈለገ ዱዳ አድርጎ እንደ ዘካርያስ ያስወጣል። ስለዚህ ታቦቱ መስፈርቱ መቀደስ። አንዳንድ አገልጋይ ቶሎ የሚጨርሰው ሱሪውን ነው፣ ጉልበቱ ጌታ ይባርከው ብል ማለት ነው። በጣም ይጸልያል፣ ጉልበቱ ቶሎ ያልቃል ማለት። አንዳንዱ ደግሞ ሸሚዝ ነው የሚጨርስ። ሸሚዝ አለሚቱንም ጫልቱንም ገፋ አርግና ሸሚዝ አትጨርስ፣ ሱሪ ጨርስ በለው። ለጌታ ክብር ስጡልኝ። ጌታ ይባል። ተቀደስ፣ ገፋ አርገውና ተቀደስ በለው።